የሟች ባል ዘመድ ቀደም ሲል በገንዘብ ምክንያት ከባሏ ጋር ሲጨቃጨቁ እንደነበረ ይሄንን ምክንያት በመሰብሰብና ሌላም ተጠርጣሪ በመያዝ በእለቱም ከሟቿ ጋር የነበሩ የባል ዘመድና የሟች የእህት ልጅ ይሄንን ሰውዬ በአካል በፊዚካሉ ባለባበሱ በፊቱ ስለለዩት ተጠርጣሩን በማንኛውም ሁኔታ ማታውኑ ቁጥጥር ስር በማዋል ይሄንኑን በመስረት በማድረግ በመረጃ በመንተራስ ምርመራችንን በበቂ ሁኔታ አጣርተን ለጅማ ዞን ከፍተኛ ፍርድ ቤት አቅርበን ውሳኔው ሊሰጥ ይችላል። ፖሊስና ህብረተሰቡ በጋራ ባደረጉት የተቀናጀ ስራ የሶስት ልጆች እናት የሆኑትን ወይዘሮ በጥይት የገደለው ግለሰብ ፍርድ ቤት ቀርቧል። ከፖሊስ የደረሰውን የምርመራ መዝገብ ሲያጣራ የቆየው የጅማ ዞን ከፍተኛ ፍርድ ቤትም ጭካኔ በተሞላበት ሁኔታ የነፍስ ማጥፋት ወንጀል በፈጸመው ግለሰብ ላይ ውሳኔ አስተላልፏል። በ8/5/2004 ባዋላው ችሎት የእድሜ ልክ ጽኑ እስራት ተወስኖበት በአሁኑ ሰዓት ጅማ ዞን ማረሚያ ቤት የሚገኝ መሆኑን ልገልጽልህ እፈልጋለሁ። ፖሊስና ህብረተሰቡ ከተባበሩ እስከ ወዲያኛው ተደብቆ የሚቀር የወንጀል ፍንጭ ያለ መኖሩን ይሄው ከጅማ ፖሊስና ነዋሪ የተገኘው ውጤት ያሳያል። ህብረተሰቡ ነግበኔን አስቦ የተገደሉትን የሶስት ልጆች እናት ወንጀል ፈጻሚ ከተደበቀበት ፈልጎ ለህግ ይቀርብ ዘንድ ከፍተኛ ሚና ተጫውቷል። ህብረተሰቡ ሬሳውን ከኛ ጋር ሆስፒታል በማድረስ በዙሪያ ሲንቀሳቀሱ የነበሩትን ባጃጆች እንኳን በጥርጣሬ መልክ በማየት እንዲህ አይነት ቁጥር ባጃጅ በዚህ ሲያልፍ ነበር በማለት ጥቆማ ለመስጠት በየአይነቱ በየፊና ጥቆማ በመስጠት የአካባቢው የጅማ ህዝብ ከኛ ጋር ያደረገው ትብብር ለወደፊትም ተስፋ የሚያሰጥና ማንኛውንም ወንጀል ለማውጣት ብርታት የሚሰጥ ነው ለማለት ይችላል። የሟች ቤተሰቦችና የአካባቢው ነዋሪዎች ፖሊስ ላደረገው ጥረት ምስጋናቸውን አቅርበዋል። ለፖሊስ ባደረገው ክትትል ላደረገው ተሳትፎ በጣም ደስ የሚል ውጤት አሳይቶኛል። በተለይ የጅማ ከተማ ህዝብን በጣም ነው የሚያመሰግነው። በጣም ከኔ ምን እንደሆነ ቤተሰቤ ሲጋውጭ አጥንቶች ይሄን ሁሉ ሲያድሙብኝ አዝናለሁ። በጣም የጅማ ከተማ ህዝብ ባዳው ህዝብ የሆነልኝ ውለታ መክፈል አልችልም። ፖሊስ በጣም አመሰግናለሁ። ከጠበቅኩት በላይ በጣም ያስደሰተኝ በጣም ደስ ብሎኛል። እጅግ በጣም ለፖሊስ ትልቅ ማቀርበው ምስጋና ቃላቶች ያጥሩኛል። ከዛም ደግሞ አቃቤ ዳኞች አቅም ቢኖረኝ ጥሩ ሽልማት በህዝብ ፊት ባደርግላቸው ደስታውን አልችልም ነበር። እንዲሁም ለጅማ ህዝብ